የቤት መቤቷ ለምን ተታትራለች? ሂሩቴ አንቺ የቤት መቤት ነሽ እንዴ? አይ አይደለም። አይደለሽም። አይሆንም ማለት ነው። አረራበ የሚበላ ነገር የለም እንዴ? ቆየልዬ ትንሽ ደርሷል። ታዳጊ ህፃናት ለምን ይራባሉ? ይሄም አይሆንም። ወለደኝ በለኝ። እግር መብላትና የንጽህና ተግዳሮት። እግር መብላት እንዴ ምንድነው? ታቋርጠኝ ማ ትቆርድለት እና ብታቋርጥስ? እልያለሽ ክፉ ድል እኮ ነው። በጧት እንላቀፍ እኮ። ቆይ አሁን አቋረጠችው ወይስ አመለጥካት? ልክ ልታቋርጠኝ ብትል ውር እያልኩ አጃጅዬ ቀድሜ ያስመጣዋ። ጥቁር ድመቶች ለምን ያቋርጡናል? አጎቴ ወይ አገኝ በጣም እየበላኝ ነው። ገንዘብ ላገኝ ነው እንዴ? አይ እጄን ቢበላህ ነበር ገንዘብ የምታገኝ። እና እግሬን ከበላኝስ? መሀሉ ነው ዳሩ? ኧረ አሁን እዚህ ጋር መሀሉ መንገድ ነው። ዳሩስ ቢሆን ዳሩ ውስጥ ለውስጥ መንገድ ኮረኮር መንገድ ላገኝ ነው እንዴ? ግን ምን አደርገዋለሁ? መንገድ ይሸጣል? ሄኖክ መንገድ የህዝብ ነው። አይሸጥም፣ አይለወጥም። መንገድ ለምን አይሸጥም? መንገድ ለምን አይለወጥም? መንገዳችንን እንዴት መሸጥ ተሳነን? ጸዲ እንዴት ነሽ? ወይኔ ሲያገር አቧራ። ሄሩትዬ እንዴት እንደናፈቃችሁኝ። እኛም በጣም ናፍቀንሻል ጸድዬ። አዎ እኛም አይደል እንዴ ልጆች? ኦ ሪሊ ታድዬ መመለሻሽ ደረሰ እንዴ? ያ ወደ ሀገሬ ልመለስ ነው። ወደ ሀገሬ ኢትዮጵያ አይደለሽም እንዴ? የሀገርሽ መስሎኝ። ያገባሃል? ይመለከታል? ስደተኛ መሆንሽን አትርሺው። ስደት ለምን? አንዳንድ ጊዜ እንግዳ ሰዎች እንግዳ ሀሳብ ይዘውብህ ይመጣሉ። ስደት ለኔ እንግዳ ነገር ነው። በዚህ ጉዳይ ፕሮግራም ሰርቼ ስለማላውቅ በዘርፉ ትልቅ ክፍተት እንዳለ እረዳለሁ። በጣም ነው የደነገርኩት። በጣም እንዴ ሰው እንደ ጉድ ይፈልሳል አሉ ጃን። ግድ የለም አንዴ ፕሮግራም ልስራበት ነገር፣ ከዛ በኋላ ፍልሰትን እናቆመዋለን። ስደት ያበቃል። አንዴ ብቻ ለምን ስደት ልበል? አንዴ ካፌ ይውጣ፣ አለቀ። ከሀገሩ የወጣ ሀገሩ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ። ሃው ወኔር ተጨምሯል። ስርጭት እኛ ማን የጫነን? በፈጠረሽ ነው ትንሽ ጸዲ እኮ ንገረኛ። ቢጭኑት አህያ ቢለጉሙት ፈረስ ማን የጋለበን? ይሄ እኮ የህዝብ አባባል ነው። ላየር በላቸው ላየር። ህዝቡን በአድማጮቻችን የተፈጠረ ላለው የድምፅ ጥራት ጉድለት ይቅርታ ጠይቃለሁ። ይኸውልህ እዛ ማለት ነው ሲጀመር አህያ ምናምን የለም። እቃ የሚጫነው በትልቅ ትራክ ነው። ትልቅ ትራክ አለ ገባ። ደግሞ ሁሉም ሰው መኪና ስላለው ፈረስ አይጋልብም። ወይዘሪት ጸዳለ የሬዲዮ ውይይት የራሱ የሆነ ፕሮቶኮል አለው። እሺ ዝም ብሎ በዘፈቀደና በዘነውር ጣልቃ እየገባ ሰውን አላናገር ማለት አይቻልም። ተደማምጠን ብንነጋገር የሚሻል መሰለኝ። ኦኬ እሺ ቀጥል። ይቅርታ አድማጮቻችን፣ እየተፈጠረ ስለነበረው የድምፅ ጉድለት አሁንም ይቅርታ እንጠይቃለን። ክቡራን አድማጮቻችን ዛሬ ስለ ስደት አስከፊነት ነው እያወራን ያለ ነው። ለዚህም ደግሞ እንግዳ ጋብዘናል። እንግዳችን ወይዘሪት ጸዳለ ለረጅም ዓመታት ኢሮፕ ቆይታ የመጣች እንግዳችን ነች። ጥሪያችንን አክብረሽ ስለተገኘሽ እጅግ በጣም እናመሰግናለን። ወይዘሪት ጸዳለ እስቲ እንደው ስለ ስደት አስከፊነት አንዳንድ ነጥቦችን ቢነግሩን።
እኔ አላስከፋኝም ማለት እንዴት እንደውም ማለት ነው ድሮ እዚህ ያለው እናቴን ጸጉሬን ልተኮስ ብር ስጪኝ ስላት እምቢ እያለች ታስከፋኝ ነበር ያ አባቴ ደግሞ ከጓደኞቼ ጋር ሃንጋውት ላርግ ስለው እንትንሽን ነው የምለው ይሄ ምንድነው ይሄ ቁርጭምጭሚት ያ እሱን ነው የምልሽ አርፈሽ ተቀመጪ እያለ ያስከፋኝ ነበር እንደ ወይ ዘሪ ጸዳለ ምን እያልሽን ነው እኔ እዚህ እያለው ነበር ይከፋኝ እንጂ ትዳር ማነው ስደት አላስከፋሽም ኖ እዛ ኔትፍሊክስ ምናምን አለ ቦርድ ስትሆን በሰው ትዝናናለህ በጣም ከተጨናነክ ደግሞ ቴራፒ ታረጋለህ አትስሟት አድማጮች አትስሟት እንዴ መቼም አንዳንዴ እናቱን ጡት ነክሶ ሯጭ ባንዳ አይጠፋም እንጂ ባመክንዮ ካየነው ስደት በጣም አስከፊ ነገር ነው ሰው ሀገር እያለው አገሩን ጥሎ ሌላ ሀገር አይሰደድም ለምን አልወስዳችሁ ማንን አንተም ፋሚሊህን የት ኢሮፕ ምን እንሰራለን ትኖራላችሁ እዚህ እየኖርን አይደለም እዛ የፈለከውን ፕሮፌሽን መርጠ መስራት ትችላለህ ጋዜጠኝነት መርጬ መሰራው ፕሮፌሽኔ ነው እዛ ብትሄድ ሴሌብሪቲ ጋዜጣ ትሆናለህ ጋዜጠኛ ትሆናለህ በዛ ላይ ሁሉም ሰው ይወድሃል ያከብርሃል እዚህ እኮ አጠገባቸው ስለሆንክ ነው ማይወዱ ብትሄድላቸው ሁሉም ሰው ይወድሃል ብትሄድላቸው ማለት ይኖዛ ተረት በእጅ ያዙት ወርቅ ምናምን እንደዛ ነው የሆንከው አጠገባቸው ስላለ እንደ መዳብ ቆጥረውሃል እሱ ስልክነሽ አንቺ ወርቁን ሰው መዳብ አድርገውኛል ብትሄድባቸው ግን ይነቃሉ ወርቅ መሆንህን ያስባሉ ተንጂ ያ እኔ ወስዳለሁ አይስዌር እዛ በዶላር ነው የሚከፈለው የሚባለው እውነት ነው አይደል እኛ ጋር በዩሮ ነው ዩሮ አድማጮቻችን የዕለቱን የውጭ ምንዛሪ ሰምተን እንመለሳለን የዩሮን አስቀድሞ እሺ ዩሮ ሰላም ነው እንዴት ነህ ሰላም ነው ደህና ሰላም በስዬ የሰፈሩ ዋርካ ወዳባት የሰፈሩ ዋርካ ነው ምን የተለየ ነገር ሰራው እኔ እኮ በሙያዬ የዜግነት ግዴታዬን እኮ ነው የተወጣሁት አወቅሽኝ ግን አላወኩሽም ቡዜ እኮ ነኝ ቡዜ ተካልኝ ልጅ ተካልኝ ነው የድንቁ ወንድም ድንቁ የሞተው አረ ድንቁ አልሞተም እኔ ባለፈው ታሟል ነበር እንዴ ተረፈ እኮ አረ እባክህ ድንቁ ከሞት ተረፈ አይገርምም እንግዲህ ማን ይታመናል በስዬ አንድ ሰልፍ ላስቸግርሽ እሺ ችግር የለውም በኔ እንነሳ ግድ የለም በኔ እሺ በኔ ወይ በስዬ ደሃባት በስዬ የደሃባት በስዬ እንዳትረሽኝ አረሳሽም ይቅርታ በግራ በሲ ቆይ ምን ነው እግጥርግልህ ምኑ በሲ የማንም ችስታ ተቀመጠበት ማለት አንተ አትቀመጥ ቆይ በሲ አሁን ቁጭ በል የደሃባት የማን አባት የደሃባት ደግሞ ከመወለደ ልትሉኝ ነው አንተማ የሁላችን አባት ነህ የደግነት ጌታ አባ መስጠት በስዬ ቁጭ በል ጌታ ምንድነው ዛሬ የተፈጠረው ሰው ሁሉ በጣም ነው የሚወደኝ ዝም ብሎ ይጠመጠሙብኛል ይስሙኛል ምንድነው ሰውማ ምን ይሆናል አመለጥሽ አንቺማ ወዴት ነው የማመልጠው እህቴ ልትወስዳችሁ እንደሆነ የሰፈሩ ሰው ሁሉ ሰምቷል ለዚህ ነው እንዴ ይሄን ሰምቶ ነው እኔ እኮ ዝናዬ የት ደረሰ እንዴት ወድጃለሁ እንዴ ብዬ እኮ ዝና ምን ያደርጋል በሱ ዝና ምን ያደርጋል ዋናው ይሮ ነው በልቶ እኔ ገና ለመሄድም አልወሰንኩም እንዴት አልወሰንኩማ እንዴ እኔ እኮ ከባድ ውሳኔ ነው ዝኔ ማሰብ የለብኝም እንዴ ለምንድን ነው የምታስበው ለምን አላስብም እንዴ ትልቅ ውሳኔ እኮ ነው እንዴ ቆይ ለምሳሌ አሁን አንተ እህት መታ ውጭ ሀገር ልወስድ ነው ብትል ትሄዳለህ እንክት አድርጊ እንዴ
ልጆችን ቤተሰብ ምናምን ሳታማክር እንዴ እዛው እንመካከራለን ምን ሆነ ነው እንዴ ዋናው መሄዱ ነው እንጂ ይኸውልህ እንዲህ አይነት እድል አጋጥም ሁለቴ አይመጣም በሲ ተጠቀምበት እንዳያመልጥ ሶስ ልክ ነህ በስንቱዬ የኔ ጀግና በስንቱ መሄድ አለ የደሃ አባት ዝኔ ይሄዳል ኦ ማይ ጋድ ይቺ ሀገር ምን ሆነች? አቧራ Can you believe this? I'm tired of this girl. በስዬ ሰላም ነው? አዲስ ነገር አለ? አውሮፓ ልንሄድ ነው። እነማ? እኛ። ማን ናችሁ እናንተ? እኔ፣ አንቺ፣ እኛ። በስዬ Yep. ምንድን ነው የምታወራው? Oh my God. ለካ ሙሉ ታሪኩን አልነገርኩሽም። ምኑን? ቅድም ከጸዲ ጋር ነበር። እሺ። ዩሮፕ እንደምትወስደን ነገረችኝ። እና ምን አልካት? ምን እላታለሁ? እሺ ነው። በስንቱ ያመሃል? ምን ነው? እንዴት ሳታማክረኝ እንዲህ አይነት ውሳኔ ትወስናለህ? ይሄ ምን ምክክር ይፈልጋል ሂሩቴ? ዛሬ ዩሮ በስንት ሲመነዘር እንደዋለ ሰምተሻል? በስንት የሚመንዘር እንዴት ሳታማክረኝ እንዲህ አይነት ትልቅ ውሳኔ ብቻ አንተ ትወስናለህ? ሂሩቴ ስትሄጂ ሰው ይወድሻል። የምን ሰው? ሁሉም ሰው። አባትሽ እንኳን እንደሚወዱኝ ነገሩኝ። አይገርምሽም? ለማንኛውም እኔ አልሄድም። አልሄድም? አዎ። ሂሩቴ Are you crazy? Are you crazy? ሂሩቴ ያምሻል እንዴ? የደሃ እናት መባል አትፈልጊም? እኔ እዚህ ስራዬ ጥሩ እየሄደልኝ ነው። እዛ ሄጄ ከዜሮ መጀመር አልፈልግም። ወይ ዜሮ ከዩሮ ነው የምትጀምሪው? በዩሮ ስለሚከፈለን አንቺ መስራት አይጠበቅብሽም። ከዚያ አንተን እጅ እየጠበቅኩ እንድኖር ነው? ለምን? አንቺ ልጆቹን ትንከባከቢያለሽ። አሃ የቤት እመቤት ልታረገኝ? አክቹዋሊ ሃውስ ዋይፍ ነው የሚባለው። ዋይፍ እንጂ የቤት እመቤት አይባልም። ሃውስ ዋይፍ ተጠምቃለች። እዚህ አርኪቴክት ከምትሆኝና ዩሮፕ ሃውስ ዋይፍ ከምትሆኝ። ቆይ እሺ ይሁን ይባልና ሄድን። ልጆቹን ምን ልታረጋቸው ነው? እምጥላቸው መስሎሽ ነው እንዴ? አንጥላቸውም እኮ ይዘናቸው ነው የምንሄደው። ባይፈልጉስ? ኧረ ይፈልጋሉ። አንቺ ደግሞ አይመስለኝም። ለምን አንጠይቃቸው? እንጠይቃቸው። እሺ ጥሩ ልጆች። ሂሩቴ ወይ ሂሩቴ ላለው እንዴ? ማን ሄኖክ የኔ ኑ ልጆች አንድ ጊዜ ጆሮአችሁን አውሱኝ። እምቢ አይባልም። እኔ እምቢ የሚል ልጅ አልወድም። አይ ምን እምቢ ነው? ከዚህ በኋላ እምቢ እንዳትለኝ። እንዴ እኔ ጆሮ ማውስ አልፈልግማ። የዚህ ነገር አዳምጠኝ ማለቴ ነው። ይኸውላችሁ ልጆች እኔና እናታችሁ አውሮፓ ልንወስዳችሁ አስበናል። እሺ እና ያው እንደ ሞደርን ፋሚሊ የእናንተንም ሀሳብ ማወቅ ስላለብን ነው። እስቲ አውሮፓ መሄድ ልጅ እጁን ያውጣ። የኔ አውጥታለች። በቃ ፓስፖርታቸውን አዘጋጅ። ሄኒ እኮ አላወጣም። እሱ ምን ቢወጣ ባይወጣ ይሄዳል። እሱ ምን አንተ አውሮፓ አትሄድም? እምቢኝ። ምንድን ነው እምቢኝ? የምን እምቢኝ ነው? በማርና በወተት ያሳደገችኝን ሀገሬ የጥምጥያ አልሄድም። ምንድን ነው የምታወራው? ጋራና ሸንተረሩ ይናፍቀኛል። የምን ሸንተረር? ምንድን ነው የምትለው? የአፋት ዝማሬ፣ የውሾቹ ሁከት፣ የድመቶቹ ጩኸት ይናፍቀኛል። ይሄኔ ድመት እኮ እዛም አለ። ተው አባ ተው። እዛ ጭላዳ አለ፣ እዛ ዋሌ አለ፣ እዛ ቆርኪ አለ። ቆርኪ? የምን ቆርኪ ነው የሚያወራው? የምን ቆርኪ ነው? የሀገሬ ማዜ ይናፍቀኛል። ኩበቱ ይጠራኛል። እስኪ አሽቱት። ኩበቱ አይጠራችሁ? እስኪ ኩበት አይሸታችሁ? የሆነ ነገር ይሸታል። ወይኔ ድስቴ! ውሸታም! ይኸው የምን ኩበት ነው? ድስት ነው። ፌክስ! አቤት! ውይ ኬክ!
አቤት እንዴት ነው የሚጣፍጠው! እንዴ ኬክ እየበላ ነው አባቴ? አባ አቤት እንዴት ነው የሚጣፍጠው! አባዬ ወይ አባ ወይ እኔ ወይ ኬክ እየበላው አላየሁም። እሷን እኔ ልብላት? የቷን? አይ አትበላትም፣ እኔ እበላታለሁ። እኔስ? አንተ ኩበት ትበላለህ። ኬክ አይመችህም አይደለም? የኩበት ሽታ ምናምን አይደል የሚመችህ? ኧረ እኔ ኩበት አይመቸኝም፣ ኬክ ነው የሚመቸኝ። ኬክ አልወድም፣ ጭላዳ ዝንጀሮ ነው የምወደው ምናምን ስትል አልነበረም? አቤት ውሸት! መቼ አልኩኝ? ብላ እንዴት ነው የሚጣፍጠው! ብለሃል። ይሄን አትካድ ብለሃል። እሷን ብላት ጌታ እቺን እያሰብኳት ይሄን እያሰብኳት አትወድቅም። ኬክ ከየት እንደሚመጣ ታውቃለህ? ከካፌ እኮ ካፌዎቹ ከየት ነው የሚያስመጡት? እኔ እንጃ። ከአውሮፓ። አንተ አልሄድም ካልክበት ሀገር። እንዴ መቼ አወቅኩ? አሁን አወቅ? አዎ። በጣም ጥሩ ብላ እናትህ ስትመጣ እሄዳለሁ አውሮፓ የተባለው ሀገር እሄዳለሁ ትላለህ አይደለም? አዎ ትላታለህ። በጣም ብላ ሐሳቤን ቀይሬያለሁ፣ ተጸጽቻለሁ፣ ከአባቴ ጎን እቆማለሁ፣ እሄዳለሁ ትላለህ። አዎ በጣም ጥሩ ወላስ ብላ የፈለግከውን ብላ ሁሉንም ብለው ብለው እንጂ አትፍራው ብለው። ዝግጁ ተስማምቷል። ምን አለ እስክገባ እንኳን ብጠብቀኝ። ተስማምቷል። ንገራት አንተ ንገራት። እማ መሄድ እፈልጋለሁ። ጸጽቶኛል ማለቱ ነው። ምንድን ነው የጸጸተ? ትላንት አልሄድም አላለም? በቃ አሁን ሀሳቡን ቀይሮ አውሮፓ መሄድ ይፈልጋል። በግድ አሳመንከው? ለምን ነው የማስገድደው? ኧረ እኔ አላስገድድም። አንተ አስገድጄሃለሁ እንዴ? አይ ኬክን ያበላኝ በጉቦ ለጉቦ ያለኝን ፍቅር ማነው ለጉቦ ያለኝን የማይናወጥ አቋም ታውቂዋለሽ። ለሚያልፍ ቀን የማያልፍ ነገር ብትናገሪ ደስ አይልም። በከንቱ ነው የለፋኸው። ሀሳቤን አልቀይርም፣ አልሄድም። እንዴ ምን ተባብለን ነበር? እነሱ እሺ ካሉ እንሄዳለን አላልሽም እንዴ? እንደዛ ማለቴን አላስታውስም። ቅጥፈት ቀጣፊ ብላለች። ይሄው ልማልላችሁ። ብልም አልሄድም። ካህዲ ባንዳንሽ አልሄድም። አትጂ ደግሞ እየደወልሽ ዩሮ ላክልኝ አይፎን ላክልኝ ምናምን እንዳትይ አልልም። አንተ ብቻ ሂድ። ይሄዳል። ሰባራ ሳንቲም ሰባራ ዩሮ አልክልሽ። ሰባራ ሀሳብ አይግባ። በቃ ልጆች እናንተ በስነ ልቦና ተዘጋጁ፣ እንሄዳለን። እሺ እንዴ እሷን ተቋት። እኔ እናትም አባትም ሆኜ ያሳድጋችኋለሁ። ግን አባ የምን ግን ነው? ግን የሚባል ነገር የለም። በቃ እንደውም ቤቱ ባዶ ከሚሆን እሷ ትጠብቅ። እሺ ግድ የለም። ሀሳብ አይግባ። ጠብቂ። በቃ ችግር የለም። እናንተ በስነ ልቦና ሬዲ። እሺ ጸዲን ላናግራት። እኔ የኩበቷን ነገር እንዴ ጸዲ የጉዞ ፕሮሰሱ ለሶስት ብቻ አመቻችልኝ። 3 ሰው ሂሩት ያልሄድም አለች። ለኔና ለልጆቹ ብቻ ጨርሽልን። 3 ሰው እኮ አይቻልም። ለምን? ምን መሰለህ፣ እኔ መውሰድ የምችለው 1 ሰው ብቻ ነው። ሰው መጀመሪያ አንተን ፕሮሰስ ጨርስልህና ወስደሃለሁ። ከዛ አንተ ሴትል ታረግና እነሱን ታመጣቸዋለህ። እና እነሱን ትቻቸው ብቻዬን ልሄድ?
ተግተ ይቅርብ እነሱን ትቻቸው ማለደ ይቅርብ ጥንቅር ዩሮ ምን ዛሬ ስንት ገባን ያልሽኝ ዛሬ አራ ስንት ስሚ ማለት እኔ አልሄድም እነሱን ትቼ ማለድም ሂሩቴ የደሃናት በርግጥ የስበት ኃይል አለው ይስባል ታውቃለህ ስለ ስበት ህግ ግራቪቲ ዩሮ የስበት ኃይል አለው ይፈትናል ግን ከቤተሰብ ይበልጣል አይበልጥም አባወራ የሌለው ቤት ማለት ጎጆ ያለ ምሰሶ ማለት ነው ምሰሶ የሌለው ጎጆ ማለት ነው የኔ መሄድ ማለት የምሰሶ መሄድ ያህል ነው አገኘኝ ምሰሶ ሄደ ማለት አንድ ጎጆ ፈረሰ ማለት ነው ጎጆ ከፈረሰ ደግሞ ጎጆ ምን ይሆናል ያለቅሳል ማለት ያፈሳል ጎጆ ካፈሰሰ ጎጆ ውስጥ ያሉ ሰዎች ይረሳሉ ይበሰብሳሉ ማለት ነው በእንባ ይረሳሉ ማለት ነው አየው ያለውን ቁርኝት ሲምቦሊካሊ አገኘኝ አየህ ለሰፈሩም ለልጆችም ለሚስቴም የኔ መኖር አንገብጋቢ ጉዳይ ነው ማለት ነው ማልደራደርበት ሰላም ሰላም ሰው አለበት አይ ጋሼ እኔ እኮ ነኝ ሰው አለበት አልኩህ ኧረ ጋሼ የዳባት ይዛት ሰው ምን ነክቶታል ይሄን ያህል ዘቅጠናል ትላንት እንዲህ ያለ ዛሬ እንዲህ ይልሃል እንዴ እሺ ሰላም ነው አንተ ደግሞ ይሄ ሁሉ አውርቼ ሰላም ነው ትላለህ እንዴ እሺ ምን ይምጣል ምንም አልፈለኩም ዘዴ እንዲሁ ዝም ብዬ እዚሁ ልሁን ብዬ እኮ ነው እንዴ ሳዙዚ መሆን አይቻልም ዝም እንዴ በስንቱ እኮ ነኝ ሁና በስዬ ደሃባት ባክን ወይ ዘዞ ይምጣ እንዴ አዲዮስ ሰላም ቤተሰቦቼ ኧረ ቤተሰቦቼ በስንቱ ምን ሆነሃል በእናትህ ሰው መተኛት አይችልም እንዴ ለምን ነው የምትጮህ አምሽተህ ከመጣት ይደርጋል ክላስ የምትረብሸው ልጆቹ ነገ ትምህርት ቤት ሄዱ ይል እንዴ ምን ሆነሃል በስንቱ ኡፍ ምን አይነት ጣጣ ነው ኧረ ቤተሰቦቼ